እንዲህ ብለን እንደተቀመጥን እንዳሸበሸብን እንደዘመርን እዛ እንገናኝ። አሜን። ያ ሰውና እዛ ያገናኘን በልልኝ እስቲ ከኔ ጋር ናችሁ? የህዝቡ አመት የህዝቡ ተንኮል በፊት የሚኖረዋል ታይቷል። ዛሬ በብዙ ትንቢትና መገለጥ የማንሸፍነው አመፃ ነው። በጥሩ ጥሩ ልሳኖች የማንሸፍነው በደል አለ። ከሰው ሊሰወር ይችላል፣ ከወዳጅ ከዘመድ ከፓስተር ከማ እግዚአብሔር ግን ሁሉን ያለ አንድ መልእክት ሰምቻለሁ። ሩቅ መሄድ የሚገባ አንድ ሰው እዚህ ቤት አለ። እግዚአብሔር ከሳተበት መልሶ መንገዱን ያስከተላል። አሜን። አሜናችሁ ሁላችኋለሁ። ሰው ነቅነቅ አድርጎና እግዚአብሔር ዛሬ ምሽት በሉ መልሶ ያስቀጥልሃል። እስቲ መልሶ በሉ ያስቀጥልሃል። ያ ማለት እግዚአብሔር ተስፋ ያልቆረጠ ሰው እዚህ ቤት አለ። እግዚአብሔር ይገርመኛል። አንዳንድ ሰዎች የእግዚአብሔር ፕሮግራም አግኝቷቸው የእግዚአብሔር ነገር በእነሱ ላይ መልጦ ጉዞ ከጀመሩ በኋላ በሆነ ነገር ደክሞ ተስፋ ቆርጠው መሄድ አይችሉም ወደሚባልበት ደረጃ ደርሰው ሲደክሙ፣ አንዳንዱ ደግሞ በርትቶ እየጸለየ ጾም እየገባ ራሱን እያዘጋጀ ላከኝ ሊበር ነው ናቀባኝ እያለ እግዚአብሔር ያንኑ የደከመውን ሰው አበርትቶ ማስቀጠል ይፈልጋል። ከማረዋ የሳሸሩ ሰነጉሎ ኮመሹራ ሜዲዮ ከመልክ ኩሌ ገረነው መንጨመደካ ዋኬ ሲያሾደ ኮ ከሰነጉሎ ኮይሌ ሄሎ ነው ዋይድ ይሆናል። እግዚአብሔር እንዲህ አለ፣ የሕዝቤ ክፋት የሕዝቤ አመፅ በነነዌ ላይ ያለው የከተማ ሕዝብ በደል በፊቴ ታይቷል። እግዚአብሔር በነገራችን ላይ ለሾሌና ዙሪያ መልእክት ሰጥቶኛል። ከባለፈ በሞላ ተለቀቀም ነው ከበሞም ጀመተከ አሜን። 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 ሰከመ ከዘነው መንጨመት ከባለፈ በሞላ ለቆበሉ ከበሞም ጀመተቶ ነው በበላኒ ነው ሶዶ ኪቶዋሮ ላይ ነው ሂሎሚን ሶዶ ቦአሞሎ ነው ማለ እግዚአብሔር በነፍስም በስጋ የበቀል ልጆች ይነሳሉ። አይቻለው ክፋታቸው፣ አይቻለው አመፅ፣ አይቻለው በደል። ሂድና እንዲህ ትላለህ ልበል ነነዌ በሶስት ቀን ትገለበጣለች ይላል የሰራዊት ጌታ እግዚአብሔር ብለህ ትንቢት ተናገር የሚል መልእክት ወደ ዮናስ ሲመጣ ዮናስ እንዲህ አለ። በሁለት ምክንያት አልሄድም። በስንት ምክንያት? ከኔ ጋር ናችሁ? በስንት ምክንያት? በሁለት ምክንያት። ወደዳችሁም ጠላችሁ ዛሬ በጣም የሚደንቅ የእግዚአብሔር ጸጋ እዚህ ቤት ሲወድቅ አይቻለሁ። ብዙዎቻችሁ ማንም አያይም ብላችሁ ደብቃችሁ የያዛችሁት አመት ከእጃችሁ ይወድቃል። ሳላውቀው ከኔ ሄደ የሚል ሰው እዚህ ቤት አለ። ከኔ ጋር ናችሁ? በስንት ምክንያት? በሁለት ምክንያት። አንደኛ ህዝቡ አመፀኛ ስለሆነ፣ ህዝቡ ክፉ ስለሆነ፣ ህዝቡ ስለማይታዘዝ አልሄድም አለ። ሁለተኛ አንተ መሐሪ ነህ። ከኔ ጋር ናችሁ? ምንድን ነህ? መሐሪ ነህ። በሶስት ቀን ውስጥ ትገለበጣለች ብሏል የሰራዊት ጌታ እግዚአብሔር ብዬ ትንቢት ከተናገርኩ በኋላ ህዝቡ ንስሐ ቢገባ አልተቻለ። ወይ አንድ ሰው እግዚአብሔር ቻለ ነው ይበል። እጆቻችሁን አንሱና እግዚአብሔር ቻለ ነው በሉ። አንተ ምንድን ነህ? ቻለ መሐሪ ነህ። ፍት ትላለህ ያልኩት ማረኝ የሚልህ ልጅ ነበር። ዘራ
ሃሌሉያ ዋውረት ከመደፋሞ የውመት ጨለማ በየነ ሃሌሉያ ኢየሱስ ዋውን ጁቤ ኪፎሪዮ ኩማታሽ ከሚል አሜን ኤበራም የሙክሰዮ ዋውን ጁቤ ኪ ከመደፋ ኮልት ፎር ከሚነዮ ሃሌሉያ ውበት ግርማውን አይቼ ልቤ ተሸንፏል እኔስ ኢየሱስን አይቼ ውስጤ እርር ብሏል ልቤ እፎይ ብሏል አይታይም